ሰላም ጤና ይስጥልን ውድ አድማጮቻችን እንደምን አላችሁ? ከያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እነሆ ለዕለቱ መደመጥ ያለባቸውን ሰባርና አስደንጋጭ መረጃዎች ወደ እናንተ ይዘን መጥተናል። ከሰሜን ሸዋ ከአንኮበር ከተማ የተሰማው መረጃ እጅጉኑ አስደንጋጭ ነው። ፋኖና አብይ አህመድ ሰራዊቶች መካከል በተደረገው ከፍተኛ ትግል ፋኖ አብይ አህመድ ሰራዊቶችን ለነጋሪ እንዳይተርፉ አድርጎ ዶጋመድ አድርጎ አካባቢው የቀሩትም እንዲሰወሩ አድርጎ በዚህ ሰዓት አንኮበር ከተማ ታሪካዊ ድል መቀናጀቱን በአካባቢው የሚገኙ ሰዎች በስልክ አብስረውናል። በአካባቢው ጉዳዩን ሲመለከቱ የነበሩ የዓይን እማኞቻችን ፋኖ ታጋዮች 2% ዝረራ እንዳጠናቀቁት ድሉንና የአብይ ሰራዊቶች በዚህ እንደተደናገጡና የፋኖ ኃይል ከጊዜ ወደ ጊዜ የጨመረና ከአቅም በላይ መሆኑን የተመለከቱት የአገዛዙ ሰራዊቶች በጉዳዩ ተደናግጠው ከአካባቢው ሸሽተዋል። የአካባቢው ማህበረሰብ ለፋኖ ከፍተኛ ጭብጨባና አክብሮትን በማሳየት ከአካባቢው ማህበረሰብ ጋር በመሆን ፋኖ አካባቢ የሚገኘውን የሰላም ማስከበር ስራዎች እየሰራ እንዳለ ተነግሮናል። በዛሬው ዕለት በአንኮበር ከተማ ፋኖ ታላቅ ድል ተገናጽፏል። እንኳን ደስ ያላችሁ ውድ አድማጮቻችን። ይህም ታዲያ የአገዛዙን ሰራዊት ዋና መሪዎች በቤተ መንግስት የሚገኙትን ኃላፊዎች አስደንግጧል። ጉዳዩ እጅጉኑ መነጋገሪያ ሆኗል። ሌላ መረጃችን ሰሞኑ ሀገሪቷን እየበጠበጣትና መንግስትን ጭንቀት ውስጥ እየጨመረ የመጣው የጤና ባለሙያዎች ሰልፍ ነው። ይህ ሰልፍ በአንድ ወቅት ከፍ ብሎ ድምፁ የተሰማ ሲሆን መንግስት ሰልፉን አስተባባሪዎች ዋና ኮሚቴዎች ከ78 በላይ ወጣቶችን ማሰሩን ተከትሎ ጉዳዩ ተቀዛቅዞ ቢሆንም መንግስት ጉዳዩን ያቀዛቀዘ ቢመስልም ዳግም ያገረሸው ሰልፍ በዛሬው ዕለት አዲስ አበባን አጥለቅልቋት ውሏል። ይህም ጉዳይ እንደማይቆም መንግስት የገባው ይመስላል። ይህ ጉዳይ ዳግም ሌላ ጭንቀት ሆኖበታል መንግስት ላይ። የጤና ባለሙያዎች መብታችን ካልተከበረ አንገባም፣ ስራም አንገባም፣ እስከ ህይወት መስዋዕትነት እንደርሳለን ያሉ ይመስላል። ይህ ታዲያ አብይን ቀልፍ የነሳው ሌላው ጉዳይ ነው። የጤና ባለሙያዎች ይቀደም በዝግ ስብሰባ በተደረገው በፌዴራል ፖሊሶች በተደረገው በጤና ባለሙያዎች ዙሪያ በተደረገው ስብሰባ መንግስት የጤና ባለሙያዎችን አሸባሪ ናቸው፣ ተልዕኮ ያላቸው ናቸው ብሎ እንደፈረጀና እንዲህ አይነት የሽብር መረጃዎችን የሚነዙ ሰዎች ይታሰሩ ብሎ በግልጽ መግለጫ ማውጣቱ የሚታወቅ ነው። ይህ ጉዳይ መንግስትን ምን ያህል ሰላም እንደነሳው ግልጽ ነው። ታዲያ የጤና ባለሙያዎቹ ግን እስከ ሞት እስከ መጨረሻው ብለው ዛሬ መታየታቸው መንግስት ለማስደንገጥ ግማሾቹን ቢያስርም ቢያጠፋም ቢያሸሽግም የጤና ባለሙያዎቹ እንደማይፈሩ ማየቱ ሌላው ትኩሳት እንደሆነበትና ጉዳዩ ወዴት እንደሚያመራ ግራ እንዳጋባና ሁሉም ሰው በጥሞናና ትዝብት ውስጥ ሆኖ ከጭንቀት ጋር ሆኖ ጉዳዩን እየተመለከቱት ይገኛሉ። መንግስት የሚሰጠውን መግለጫ የምንጠብቅ ይሆናል። እንዲሁም የጤና ባለሙያዎች የሚሰጡትን ዳግም መግለጫ የሚጠበቅ ይሆናል። እጅጉኑ አስጨናቂው ጉዳይ ነው። ውድ አድማጮቻችን ለዕለቱ መደመጥ ያለባቸው አንኳርና ሰበር መረጃዎቻችን እኒህን ይመስላሉ። አብራችሁን ስለቆያችሁን ስላደመጣችሁን እጅጉኑ ከልብ እያመሰገንን በቀጣይ ቪዲዮቻችን እስከምንገናኝ